እየሰባበረ ቅጥሩን የሚያዝልን ማነው እንደ እግዚአብሔር? ማነው እንደ እግዚአብሔር? ማነው እንደ አባቴ? ማነው እንደ አምላኬ? ማነው እንደ ኢየሱስ? ማነው እንደ ፍቅሬ? ማነው እንደ አባቴ? ማነው እንደ እግዚአብሔር? የአባትነት ፍቅሩ ምክሩ ሳይለይ ማስተማሩ ልክ እንደ አይኑ ብሌን ተንከባክቧት ሕይወቴን ልክ እንደ አይኑ ብሌን ተንከባክቧት ሕይወቴን ልክ እግዚአብሔር የተባረከ ይሁን። ዛሬም በተሰጠን ቀን የእግዚአብሔርን ቃል በጋራ እናጠናለን። ዛሬ የምናጠናው የእግዚአብሔር ቃል የሚገኘው መዝሙር 1 ነው። እንደዚህ ያነበዋለሁ በጌታ በኢየሱስ ስም። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንም በሌሊትም ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። ክፉዎች እንደዚህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞች በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የኃጢአተኞች መንገድ ግን ትጠፋለች ይላል። እግዚአብሔር የተባረከ ይሁን። እንዲያስተምረን ጌታ እንጸልይ። ጌታ ሆይ በምክር ግሩም ነህና እንድታስተምረን እንለምናሃለን። በሰማነው በእግዚአብሔር ቃል የምንኖርበት የእግዚአብሔር ጸጋ ለእያንዳንዳችን እንዲፈስ በኢየሱስ ጸለይኩኝ፣ አሜን። እግዚአብሔር ይባረክ። እንግዲህ እዚህ መጽሐፍ ላይ 3 ሰዎችን እናያለን። መዝሙር 1 6 ቁጥሮች አሉት። ጸሐፊው አይታወቅም፣ ግን በእግዚአብሔር ምክር የተሞላ የመጽሐፍ ክፍል ነው። እዚህ ጋር የምናገኛቸው 3 ሰዎች ክፉዎች፣ ኃጢአተኞችና ዋዘኞች የሚባሉ ሰዎች እናገኛለን። በእነዚህ በሶስቱም በእነሱ ሐሳብ፣ እነሱ በሚሄዱበት ጎዳና፣ እነሱ በሚመክሩት ምክር፣ እነሱ በሚያስቀምጡት ወንበር ላይ የማይቀመጡ ሰዎች ብፁዕ ናቸው ይላል መጽሐፍ። እግዚአብሔር የተባረከ ይሁን። ክፉዎች ምን አላቸው ካልን ምክር አላቸው። ምክር መሰረታዊ ነገር ነው እዚህ ምድር ላይ ለመኖር። ሰው ከመንፈስ ቅዱስ ቀርቶ ሲመከርና ክፉ ከሚሰለጥንባቸው ሰዎች ሲመከር ልዩነት ይመጣል። የክፉዎቹ ቤት የሚበትን፣ ትዳር የሚበትን፣ ልጆች የሚበትን፣ ህብረት የሚበትን፣ ቤተክርስቲያን የሚበትን፣ አገር የሚበትን ሐሳብ አላቸው። መንፈስ ቅዱስ ያደረባቸው ሰዎች ደግሞ መቆምን፣ ድልን በመጽናት በትዕግስት የእግዚአብሔርን ሐሳብ ማገልገልን የሚመክር ምክር አላቸው እንደ እግዚአብሔር ቃል። ስለዚህ ድል በብዙ ምክር ነው ይላል መጽሐፍ። መመከር ወይም ደግሞ ምክክር በጣም ዋጋ አለው። በሁለቱም የተመከሩ ሰዎች ፍሬ አላቸው መጨረሻ ላይ፣ የክፉ ፍሬና የእግዚአብሔር የሆነ ፍሬ። ታስታውሳላችሁ፣ ዮቶር መልካም መካሪ ነበረ። ሙሴ ቀኑን ሙሉ ህዝቡን አቁሞ ሲመክራቸው፣ ሲያስተምር፣ ስለ ህግ፣ ስለ ብዙ ነገር ፍትህ ሲሰጥ ዮቶር አንድ ቀን አየውና ይሄ ሁሉ ህዝብ ለምንድን ነው የቆመው? አንተ ብቻ ነህ ስለምንድን ነው የምታገለግለው ብሎ ወጥ የሆነ ለሌሎች ሰዎች እንዲያጋራ ስልጣኑን ሰጠ። ሰው ህዝቡም እንዳይጎዳ እሱም እንዳይጎዳ መልካም ምክር መከረው። ምናልባት በምድር ላይ ስቲል እየተሰራበት ያለ ህግ ማለት ነው። አኪጦፌልን ደግሞ ታስታውሳላችሁ። መንግስት የሚገለብጥ የእግዚአብሔር ያልሆነ ምክር የተሞላ ሰው ነው። በሱ ምክር ብዙ ነገር ሲበላሽ እናውቃለን። ስለዚህ ምክር መሰረታዊ ነገር ነው ማለት ነው። ክፉዎች ስለዚህ ምን አላቸው? ሐሳብ አላቸው። ሰዎች ተጎድተው ካገኙ ልክ ያልሆነ ቦታ ሲመስላቸው ለማጽናናት ብለው መጥተው የሰይጣንን ሐሳብ በአግባቡ ዘርተው ይሄዳሉ። የሚበትን የሚለያይ ልክ ያልሆነ ባዶ የሚያደርግ መጨረሻ ላይ እንደሱ አይነት ሐሳብ ለሰው ይሰጣሉ። ያንን ምክር አይቶ ራስ የሚጠቅም ይመስላል። የተጎዳህ የሚል ሐሳብ አለው። ግን እንደ እግዚአብሔር በዚህ ቃል ላይ ምን ትላለህ ብሎ በእግዚአብሔር ቃል ውስጥ ሳይፈትሽ ዝም ብሎ ከተቀበልናቸው ፍጻሜያችን መልካም አይሆንም። እንደ እግዚአብሔር ቃል ስንፈትሸው ግን በእግዚአብሔር ምክር የሚመሩ እነሱ ብፁዓን ናቸው። እነሱን አልፎ የሄደ ሰው ምስጉን ነው ይላል መጽሐፍ። ቤተሰብ ሊሆን ይችላል፣ ጓደኞች ሊሆኑ ይችላሉ። እንደ አገር እዚህ ይሄ እኮ እንዲህ የሚባል አገር ነው፣ ስለዚህ እንደዚህ አታርጉ ይላሉ። የኛ መካሪ የእግዚአብሔር ቃል ነው። እንደ እግዚአብሔር ቃል ያልሆኑ ምክሮች ሁሉ ልክ አይደሉም።
ከሀገርም አንጻር ከሰውም አንጻር ከሚወዱን ሰዎች አንጻር አይደለም እኛ ህይወታችንን የምንመራው ከዚህ መጽሐፍ አንጻር። ሃሌሉያ! እግዚአብሔር የተባረከ ይሁን። በዚህ ቃል ላይ የምንቆምበት የጌታ ጸጋ ይምጣልን። መሬት ምድር ምንኖርባት ቀላል አይደለችም፣ እጅግ ከባድ ነው። የትኛውም ቦታ ከየትኛውም ሀገር የትኛው ሀገር ድረስ መሬት ቀላል አይደለችም። እግዚአብሔር ይባረክ። የምትቀጥለውን ከተማ እንድንናፍቅ ምድር ምቹ አይደለችም። ግን እንደዚህ ምቾት ያልሆነ ነገር በህይወታችን ላይ ሲገጥመን በእግዚአብሔር ምክር መኖር እጅግ ብፁዕነት ነው። እግዚአብሔር የተባረከ ይሁን። ክፎች ሳያስፈቅዱ ይመክሩና ወደ ጥፋት ይወስዳሉ። የእነሱን ምክር በእግዚአብሔር ቃል ማጥለል ይሁንልን። አሜን። እግዚአብሔር ይመስገን። እኛ አለቃና ዳኛ አለን። የእግዚአብሔር ቃል አለቃና ዳኛ አለን። አምላክ በሰማይ ፍትሐዊ ሉዓላዊ የሆነ እግዚአብሔር ለተከፉ ሰዎች፣ ለተበደሉ ሰዎች በጽድቅ የሚፈርድ ዳኛ በሰማይ አለ። ጌታን የምንጠብቅበት ጸጋና ትከሻ ይብዛለን። ሃሌሉያ! ለዚህ የእነሱ ምክር እምቢ ያለ ሰው ምስጉን ነው። ሌሎቹ ኃጢአተኞች ናቸው። ምን አላቸው? ጎዳና፣ መንገድ፣ የህይወት መሄጃ፣ ያስተሳሰብ መሄጃ መንገድ አላቸው። ታስታውሳላችሁ? እስራኤላውያን ወደ ከነአን ሲሄዱ ጎዳና መንገድ አላቸው። የሚሄዱበት መንገድ የህይወት አይነት 40 ቀን የሚፈጀው መንገድ 40 ዓመት ሄደውታል። ለምንድን ነው እንደሱ ሩቅ መንገድ የሄዱት? ምንም ቅርብ ቢሆን በፍልስጤም መንገድ አልመራቸውም ይላል መጽሐፍ። ለምንድን ነው ያልሄዱት ብለን ስናስብ አንደኛ ወደ ግብፅ እንዳይመለሱ፣ ሁለተኛ በዛ ቆይታቸው ግብፅ ሀገር የለመዱትን ጣዖታት ከህይወታቸው ሊያራግፉ፣ ሶስተኛ የሚደርሱባትን ከተማ ሳይሆን ከተማ ሰጪውን እግዚአብሔር እንዲያመሰግኑ፣ በደመናና በብርሃን የሚመራውን እግዚአብሔርን እሱ ከተማዬ ነህ እንዲሉት ነበር። አልሆነም። ብዙዎች በምድረ በዳ ወድቀው ቀሩ። የረዘመ ነገር የዚህ ዘመን ሰው አንወድም። ሁሉም ነገር አጫጭር ነው የምንፈልገው። እግዚአብሔር ግን አንዳንድ ጊዜ መከራም ረዘም በረከትንም ረዘም ሊያደርግ ይችላል። ፍትሐዊና ጻድቅ በእኛ ህይወት የሚሆነውን የሚያውቅ እግዚአብሔር ስለሆነ፣ ስለዚህ በእነዚህ ሰዎች ጎዳና፣ አጫጭር ጎዳናዎች እንዲህ ብታደርግ እንዲህ ታደርጋለህ፣ ሞኝ አትሁን እያሉ በሚመክሩት በጎዳናቸው ላይ በኃጢአት በሆነ የእግዚአብሔር ባልሆነ ጎዳና ላይ የማይሄዱ ምስጉኖች ናቸው ይላል መጽሐፍ። እግዚአብሔር የተረጋጋ ማንነት ይስጠን። በእግዚአብሔር ቃል የጸና ደስ ሲል የምንሰበከው ሳይሆን የምንኖርበት ይሁንልን የእግዚአብሔር ቃል። ለዚህ ኃጢአት ለመስራት ምንም ታምር መፍጠር አያስፈልግም። ኃጢአትን ለማስለመድ እንደዚህ ሰዎች ጎዳናዎቻቸውን ለማስለመድ ሰው ከፍቶት ቢያገኙ በአንድ ቀን አስክረው ይልካሉ በራሳቸው ገንዘብ። ግን ስካሩን ሱሱን ሰው ከተለማመደ በኋላ በራሱ ጭንቅላት እንዳይሄድ በሱስ እንዲመራ ለሰይጣን እንዲገዛ በደንብ በዓላማ የሚሰሩ ኃጢአተኛ ሰዎች አሉ። እግዚአብሔር የእነሱን ምክር የሚያፈርስ የእግዚአብሔር ምክር ይምከረን። አሜን። በሱ ምክር እንድንሄድ ጸጋ ይውደቅብን። እሱን ይላል። እነሱ ጎዳና ላይ ያልቆመ ሰው ብፁዕ ነው ይላል መጽሐፍ። ሌሎቹ ብዙ ሰዎች ሀሳቦቻቸውን የሚገዟቸው ደግሞ እነማን ናቸው ካላችሁ፣ ዋዘኞች የሚባሉ ናቸው። ሀሳባቸውን በጥበብ ነው የሚያቀርቡት፣ ሰዎች ሊገዟቸው በሚችሉ መንገድ። እነዚህ ሰዎች የሚሸጡት ሀሳብ ፍሬ ፈርሲኪ ሊሆን ይችላል፣ ግን የሰውን ጭንቅላት የመቆጣጠር አቅም አለው። ጊዜ የመዝረፍ አቅም አላቸው። እዚህ ምድር ላይ የምንኖረው በዓላማና ለዓላማ ነው። በጊዜ ገደብ መተናል። በጊዜ ገደብ እንሄዳለን ወደ ጌታ። እግዚአብሔር የተባረከ ይሆን። ስለዚህ እንደማይሄድ ሰው ነው በእርግጠኛ የምንኖረው፣ ግን እንሄዳለን። እያንዳንዳችን ክብር ለእግዚአብሔር ይሁን። እንሞታለን። ሞት ክርስቶስን የምናይበት መንገዳችን ስለሆነ፣ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ እነኛዎቹ ሰዎች በእግዚአብሔር ጊዜ በተሰጠን ዘመን የእግዚአብሔርን ነገር እንዳንሰራ ቀን ዘራፊዎች ናቸው፣ ጊዜ የሚዘርፉ ናቸው። ሀሳባቸው ቅድም እንዳልኳችሁ ዋዛ ነው፣ ፈዛዛ ነው። ልክ ነገር ይሁን ስትጨርሱት ምንም በቃ ምንድነው ዛሬ ያየሁት ምንድነው እኔ ህይወት ውስጥ የቀረው ስትሉ ምንም አይቀርም። ለጊዜው ግን በቃ የሚገዛ ሀሳብ አላቸው፣ የሚያማልል ትልቁን ትንሹን ወጣቱን። ድሮ ወጣት የተባለ ነው የሚሰበከው። አሁን ሁሉም ሰው በእነዚህ ዋዘኞች ሀሳብ ተገዝቷል። እግዚአብሔር ምርኳችንን ይመልሰልን። እግዚአብሔር የነቃ መንፈስ ይስጠን። ሙሽራ እንዳለበት ሰው፣ ዘመን እንደተቀጠረለት ሰው፣ አንድ ቀን ስለተሰጠን እድሜ እንደሚጠየቅ ሰው የምንኖርበት የመንፈስ ቅዱስ አቅም ይግባልን፣ ይምጣልን፣ ጸጋ ይውደቅብን። ሃሌሉያ። ስለዚህ እነኛዎቹ ቁጭ ነው የሚያደርጉት፣ እንዳንሰራ፣ እንዳንጸልይ፣ እንዳናነብ፣ በዋዛ ፈዛዛ ዘመን እንዲያልፍ በጣም ተከታታይ ፕሮግራሞች አሏቸው።
እጅግ ጥበበኞች ናቸው። በእነዚህ ሰዎች ምክር ጊዜውን ያላስበላ ሰው መጽሐፍ ሲናገር ምስጉን ነው ይለዋል። እግዚአብሔር ቀኖቻችን የተዋጁ ይሁን፣ ለእግዚአብሔር ደስታ የተባረኩ ይሁኑ። እንደው መጸለይና ማንበብ እንኳን እንደው ጊዜው ብዙ ቢተርፍም እንደው መስራት እንኳን ይሁንልን። በእነዚህ ሰዎች ሀሳብ ጊዜያችን ቀኑን ሙሉ እንዳንዘረፍ ጸጋዩ ደቀብን መንቃትም ይሁንልን። ሙሽራው ኢየሱስ በደጅ ነው፣ ይመጣል። ሃሌሉያ! እግዚአብሔር የተባረከ ይሁን። ስለዚህ በእነዚህ በኃጢአተኞች ጎዳና፣ በክፉዎች ምክር፣ በዋዘኞች ፌዝ ያልተቀመጠ ሰው ምስጉን ነው። ታዲያ እሱኛው ሰውዬ በምንድን ነው ደስ የሚሰኘው ካልን፣ ነገር ግን ይላል የሁሉንም እምቢ ይላል። ኃጢአተኞች ምክራቸውን ከእግዚአብሔር ቃል አንጻር ያይና ነው ይላል። ጎዳናቸው በዚህ መንገድ ሂዱ ብለው የኃጢአት መንገድ ሳይሰኙ በጌታ ኢየሱስ ነው ይላል። ዋዘኞች ጊዜውን ሊዘርፉት ሲመጡ አሁንም እምቢ ይላል። ሞኝ ነው የሚያስመስለው ይሄንን ስናደርግና፣ ግን ብልህ ሰው ጊዜውን እግዚአብሔር የሰጠውን ጊዜ በአግባቡ የሚጠቀም ሰው ምስጉን ነው። ይሄንን ሳያደርግ ምስጉን ነው የተባለው ሰው ምን ያስብ ይላል መጽሐፍ? ሕጉንም የእግዚአብሔርን ቃል በቀንና በሌሊት። ሃሌሉያ! ሰው የእግዚአብሔርን ቃል በቀንና በሌሊት ማሰብ ከቻለ በህይወቱ ጨለማ፣ በህይወቱ ብርሃን፣ በህይወቱ መልካም ያልሆኑ ጊዜዎች ማሰብ ከቻለ ባለድል ነው አይደል? በህይወታችን እጅግ ያልተመቹ ዘመኖች መሬት ላይ አሳልፈናል። በእግዚአብሔር ቃል አሸንፈናል። ክብር ለጌታ ይሁን። አሁንም እናሸንፋለን። ክብር ለእግዚአብሔር ይሁን። እንከን የለሽ የሆነ ምድር የለም። እንከን የለሽ ምድር እንጠብቃለን። የምትቀጥል ከተማ እንጠብቃለን። በዛ ሁሉ መልካም ነው። አሜን። እግዚአብሔር ይባረክ። ሙሽራው ኢየሱስ የሚኖርባት እኛም አንድ ቀን የምንሄድባት ንጹህ ከተማ አለችን። እዚህ እንደ ነገሩ ይለቅ። የእግዚአብሔር ደስታ ብቻ በእኔና በእናንተ ይሁን። እግዚአብሔር የተባረከ ይሁን። ስለዚህ በቀንና በሌሊት የእግዚአብሔርን ቃል ሰው ማሰብ ማሰላሰል ከቻለ በቃ ደስተኛ ይሆናል። ልብ ብላችሁ አስተውሉ። ጠዋት ላይ በየቀኑ የእግዚአብሔርን ቃል የማጥናት ኤክስፒሪየንስ ያላችሁ፣ ስብከቶችን የማዳመጥ በነቃችሁ በሌሊት ላይ የእግዚአብሔርን ነገር የምታዳምጡ ሰሆነ ቀናችሁ የተዋጀ የተባረከ ቃል የተሞላ ቀን ይሆንላችኋል። እና ፈገግ መንገድ ላይ ስትሄዱ የእግዚአብሔር ቃል ሃሌሉያ ደስ የሚል መንፈስ ቀኑ ላይ የሚኖረውን የትኛውም ተጽዕኖ ሌሊት በሰማችሁት ቃል ትሰብራላችሁ። እዚህ ምድር ላይ ደስተኛ ሰዎች በእግዚአብሔር ምክር የሚሄዱ ናቸው። ስለዚህ እርሱም ይላል ደግሞ በወንዝ ዳር እንደተተከለ ዛፍ ከዓመት ዓመት እንደሚያፈራ ባይዞ እግዚአብሔር የዕድሜ ምርኮ እንኳን ይመልሳል። የደስታ ምርኮ ይመልሳል። እግዚአብሔር የተባረከ ይሁን። ካስበላነው ዘመን ከክፉዎች ምክር ላይ ነፃ ወጥተን በእግዚአብሔር ምክር ሄዶ ማፍራት መለምለም ይሆንልን። ሃሌሉያ። ስለዚህ ፍሬያማ ለሌሎች የሚቆረስ ጸጋ ያለበት ያላመኑ ሰዎችን ሲያናገር ኃይል የሚወጣ ለተሰበሩ ልቦች መጽናናት ያለው ሰው ቀንና ሌሊት የእግዚአብሔርን ቃል የሚያሰላስል ሰው የሚተርፍ እድሜው የሚቆጠር ሲሄድ ክብር ላንተ ይሁን ብሎ የሚሄድ ሰው ማለት ነው። እግዚአብሔር ይባረክ። እንደነዚህ አይነት ሰዎች ያድርገን ጌታ። ጸጋ ይስጠን። የተወሰደብንን ምርኮ፣ በተለይ ዋዘኞች የወሰዱብን ምርኮ በኢየሱስ የተመለሰ ይሁን። እግዚአብሔር ይባረክ። የሚገርመው ክፍል ቁጥር 3 ላይ ፍሬውን በጊዜው እንደምትሰጥ ቅጠሏ እንደማይረግፍ ለምለም ሰው ይሆናል ይልና ቀጥሎ የሚሰራው ሁሉ ይከናወንለታል። ምድር ላይ ሰው ይሄ ሁሉ ድካም የሚደክመው ለመከናወን ነው። ታስታውሳላችሁ? ኢያሱን እግዚአብሔር መጥቶ ምንድን ነው ያለው? እንዲከናወንልህ ከዚህ ሕግ መጽሐፍ ወደ ቀኝም ወደ ግራም አትበል አለው። እግዚአብሔር መጣን አይደል? መከናወን አይደል? በቀንና በሌሊት ሕጌን አስብ፣ እኔን እያዳመጥኩ ጣ ማለቱ ነው። እግዚአብሔር ኢያሱን ከሙሴ በኋላ እስራኤልን መምራት እጅግ ከባድ ግን ጸጋ ሞላበት። ትእዛዝ ሰጠው። በእግዚአብሔር ቃል ውስጥ ስትኖር እኔ ያሻግርሃለሁ። ከፊትህ ብዙ ነገር ሊመጣ ይችላል። እውነትም ዮርዳኖስ አለ። በጌታ ቃል እግዚአብሔርን በመስማት ውስጥ ደርቆ ተሻግረው ሄዱ። ኢያሪኮ ይቀጥላል። ኢያሪኮን በጩኸት በእግዚአብሔር ትእዛዝ በመቀበል ሕጉን በመስማት ኢያሪኮም ወደቀ። ክብር ለእግዚአብሔር ይሁን። በህይወታችን ውስጥ የሚመጡ የትኛውም ጎርፍ ማዕበል በእግዚአብሔር ቃል ይወድቃል። አሜን። የትኛውም ኢያሪኮ በመንፈስ ቅዱስ የተሻረ ይሆናል። እግዚአብሔርን ስንሰማው የምንመከረው እኛ በእግዚአብሔር ብቻ ሲሆን፣ ክፎች ሳይመክሩን ሲቀሩ፣ ጓደኞቻችን እግዚአብሔራዊ ካሉ ያልሆነ ሀሳብ እምቢ ስንል
ኢቭን አጠገባችን ያሉ ሰዎች እንኳን በጣም ወዳጆቻችን የቅርብ ሰው እንደ እግዚአብሔር ቃል ያልመከሩንን ኢን ዘ ኔም ኦፍ ጂሰስ ብለን መቃወም ይገባናል። ምክንያቱም አለቃለን አሁንም። ሃሌሉያ። ስለዚህ ኢያሱ የእግዚአብሔርን አንድ የሰማው ከዚህ ሕግ መጽሐፍ ወዴትም አትሄዳለው። በቀንና በሌሊት ቃል ያስባል። ተራራዎቹን ፊቱ መንገዱ ላይ ያሉትን ነገሮች ሁሉ እግዚአብሔር እየጣለለት ፀሐይ እስክትቆም ድረስ ሃሌሉያ የእግዚአብሔር ህልውና አብሮት ሄደ። እግዚአብሔር ቃሉን ስናከብር ይገኝልናል። እግዚአብሔር የተባረከ ይሁን። ስለዚህ ሙሴ ይከናወንለታል ሲል ለህዝቡ እግዚአብሔር የሚፈልገው ስፍራ ከነዓን አደረሰ አይደለ? አከፋፈለ። የሚገርማችሁ መጽሐፍ ምን እንደሚል ታውቃላችሁ? ኢያሱም የወደዳትን ከተማ ተምናሴራን ሰጡት፣ ከተማ ሰርቶ ተቀመጠባት ይላል። የሞተው እንኳን በሚወዳት ከተማ ውስጥ ነው። ካሌብም እንደዛው ኬብሮንን ነው የምፈልገው አለ። ኬብሮንን ሰጡት። እግዚአብሔር የምንፈልገውን በረከት አጎድልብንም። መቼ? በክፉዎች ምክር ሳንሄድ፣ በኃጢአተኞች ጎዳና ላይ ሳንቆም፣ እኛን የሚመክረን የጌታ መንፈስ ሲሆን፣ አለቃ እንዳለው ሰው ስንኖር፣ የማይመቹ ዘመኖችን በዚህ ስናልፍ፣ ሃሌሉያ ለእግራችን መብራት ለመንገዳችን ብርሃን የክፉዎች ምክር የዋዘኞች ቀልድ ሳይሆን የእግዚአብሔር ቃል ሲሆን እግዚአብሔር ጸሎትን ይመልሳል፣ ድል ይሰጠናል። እንደነ ኢያሱ ሕያው ነው ዛሬም የእግዚአብሔር ቃል። አሜን። ስለዚህ በመከናወን የተባረክን እንሆናለን። ጌታን ስናደምጠው የተሸነፍን እንመስላለን፣ ወደኋላ የቀረን እንመስላለን፣ ግን ባለድል ነን። ነገ ላይ እግዚአብሔር እንደለመለመ እድሜያችንን ያለመልማል፣ ዘመናችንን ይለመልማል፣ አስተሳሰባችንን ያለመልማል። ለሰው የምንመክረው ይኖረናል። በማይመች መንገድ ላይ መተን ክፉዎችን ሳናዳምጥ በዋዘኞች ወንበር ሳንቀመጥ አልፈን መሄድ ከቻልን የሚጠቅም ለትውልድ የሚጠቅም ነገር ከኛ ህይወት ውስጥ ይወጣል። እግዚአብሔር በምክሩ ይምከረን። አሜን። ለእግዚአብሔር ቃል ሲሪየስ እንድንሆን ጸጋ ይውደቅብን። አቧራ እየተራገፈ ይሁን። እነዚህ ዋዘኞች የሚጥሉብን በየስልኮቻችን የሚልኩት በጌታ በኢየሱስ ስም ነቅተን የምንገስጽበት ጸጋ ይውደቅብን። ቀኑን ለእግዚአብሔር አደራ። ሃሌሉያ። ዋጅተን ቃል ተሞልተን የምንነሳ ሰዎች ያድርገን። እግዚአብሔር ይባረክ። ጊዜ የለኝም ማለት አይሰራም። እዚህ ጋር ብዙ የምናባክናቸው ቀኖች ስላሉ እግዚአብሔርም ስለሚያየን፣ ስለዚህ እግዚአብሔር በረከት አለው እንደ እግዚአብሔር ቃል ለሚሄዱ ሰዎች፣ በሱ ምክር ለሚሄዱ ሰዎች። ታስታውሳላችሁ ዳዊትንም ሳኦልን አቃብቀጣለው ያሉት ስታስቡት እንደው አርጋርግ ይላል እኮ። እውነት አለ ሰው አይደለም። እውነቱን ማውራት ጥሩ ስለሆነ ጫካ ውስጥ አገኘው። ሊገለው የመጣ ሰው ነው፣ ግን እግዚአብሔር በቀባው ላይ እጄን አላነሳም። እነሱ መልካም ምክር የሚመስል ሰጥተውታል። ሳኦልን ቢገድል ኖሮ የሳኦል ደም እጁ ላይ ይቀመጥ ነበር። አያይ ያለ እግዚአብሔር ረዳው። እግዚአብሔር ወዳየለት ደረሰ። ገሎ ሳይሆን ገሎ አልወረሰም ዳዊት፣ እግዚአብሔር ራሱ አስጣለለት። ክብር ለጌታ ይሁን። ስለዚህ ንጹህ ነው ከሳኦል ከሆነ ነገር ዳዊት ንጹህ ነው። እግዚአብሔር ይባረክ። በትዕግስት ይባርከን፣ በእግዚአብሔር ምክር ይባርከን እግዚአብሔር። የሚገርመው ግን እነዚህ ኃጢአተኞችም እነዚህ ዋዘኞችም እነዚህ ክፉዎችም መድረሻ አላቸው። እግዚአብሔርንም ፈልጎ ጨክኖ ጊዜዎቹን ሳያስበላ የኖረም ሰው በረከት አለው እንደነ ኢያሱ። እነዚህም ኃጢአተኞች መጨረሻ አላቸው። እንዲህ ይላል መጽሐፍ። ነገር ግን ክፉዎች እንደዚህ አይደሉም፣ ንፋስ ጠርጎ እንደሚወስደው ትቢያ ነበሩ ነበር የሚባለው። ያልፋል የነሱ ነገር። ለጊዜው ከፍ ከፍ ሊሉ ይችላሉ። ኃጢአተኛ እንደ ዘንባባ አብቦ አየሁት እንዳለ አሳፍ፣ ብመለስ አጣሁት። የሆነ ቀን ማንም ይሆናሉ። እግዚአብሔር ይባረክ። በማይለዋወጥ የእግዚአብሔር ፍቅር ተወደናልና የማይለዋወጥ የህይወት አይነት፣ የማይለዋወጥ ማንነት፣ የእግዚአብሔር ቃል ብርቁ ክቡሩ የሆነ ሰው ያድርገን እግዚአብሔር። ጌታ ያያል፣ እግዚአብሔር ያያል፣ ያህዌ ያያል። አሜን። ክብር ለጌታ ይሁን። ስለዚህ እነዚህ ኃጢአተኞች ፍጻሜ ያላቸው ኃጢአተኞች በጻድቃን ማህበር አይቆሙም ይላል። ማህበር አለ ለካ፣ በበጉ ደም የተዋጀ የምንደርስባት ከተማ አለች ለካ። እንደዚህ አይነት ፌዘኞች፣ ዋዘኞች፣ የእግዚአብሔርን ምክር የማይዙ በክርስቶስ ኢየሱስ ደም ያልተዋጁ ሰዎች የማይገቡባት የጻድቃን ማህበር የሚባል አለ። እዛ እንደርሳለን አንድ ቀን። ሃሌሉያ። እግዚአብሔር ትዕግስት ያብዛልን። ሃሌሉያ። ጌታ ይባረክ። እግዚአብሔር የጻድቃንን መንገድ ያውቃል፣ የከፈሉትን ዋጋ ያውቃል፣ የክፎችን ምክር ችላ ያሉትን ያውቃል፣ ለእግዚአብሔር የሰጠውትን ጊዜ ያውቃል። ሃሌሉያ። አለው ክብር አለው ሪዋርድ። እግዚአብሔር ፍትሃዊ ሉዓላዊ ስለሆነ የክፎች መንገድ ግን ይላል ትጠፋለች፣ ያልፋል። ሁሉም
ነገር ያልፋል። የእግዚአብሔር ቃል ለዘላለም ይኖራል። ስለዚህ እኔና እናንተን የሚመክረን የእግዚአብሔር ቃል፣ በእግዚአብሔር ምክር። ሃሌሉያ። በክፉዎች ምክር እምቢ፣ በዋዘኞች ጎዳና አንቀመጥም፣ ለእግዚአብሔር ቀናችንን እንሰዋለን እያለን የምንኖር የጀገነ ማንነት እውነት መንፈሳዊ ጀግኖች ያድርገን እግዚአብሔር። ጌታ ኢየሱስ ይመጣል፣ በደጅ ነው። በጣም ብዙ ሰዎች አሉ ጎዳና ላይ ኢየሱስን ያልሰሙ፣ ምንም ስለ ኢየሱስ ሰምተው ማያውቁ ሰዎች አሉ። የወንጌል ባላደራዎች ነን። እግዚአብሔር ይባረክ። ምንቀልድበት እድሜ የለንም። አለ መዝናናት ጥሩ ነው፣ ግን ይሄ ዘመንን የሚወስድ አስሮ የሚይዝ መሆን የለበትም። ሁሉም በልክ ማድረግ፣ ነገር በልክ ማድረግ። ሃሌሉያ። እግዚአብሔር ይባረክ። ኢየሱስ ይመጣል። ክብር ለጌታችን ይሁን። በእግዚአብሔር ምክር እንድንሄድ የጌታ ጸጋ ይውደቅብን። ወደ አየልን እንደርሳለን፣ ወደ መከናወን እንደርሳለን። ክብር ለጌታ ይሁን። አንድ ቀን ደግሞ ስለኖር ነው ኑሮ በእግዚአብሔር ፊት መልካም ሽልማት ይጠብቀናል። ሃሌሉያ። ጊዜያችሁ የተባረከላችሁ ሰዎች ጌታ ስለ እናንተ የተባረከ ይሁን። ጊዜያችን የተዘረፈብን ሰዎች ደግሞ ምርኳችን ይመለስ። እንጸልይ። አምላካችን እግዚአብሔር ሆይ አምላካቸውን የሚያውቁ ሕዝብ ይበረታሉ ተብሎ እንደተጻፈ በዚህ ቀን መበርታት እንዲሆንልን እጸልያለሁኝ። በክፉዎች ምክር እንዳንሄድ፣ የእኛም ቤት የሚዳኘው ያንተ መንፈስ እንጂ የክፉዎች ምክር እንዳይሆን፣ የኃጢአተኞች ዋዛ ፈዛዛ እንዳይሆን እግዚአብሔሩ ጸጋ እንዲጨመር እጸልያለሁኝ። በሰዎች ምክር ሊፈርሱ ያሉ ትዳሮች በመንፈስ ቅዱስ እንዲታደሱ ጸለይኩኝ። በክፉዎች ምክር ወደ ኃጢአት ሊሄዱ ያሉ ሰዎች በኢየሱስ መመለስ ይሁንላቸው። ዋዘኞች እድሜያቸውን ያወሰዱባቸው ዛሬ በመንፈስ ቅዱስ ኃይል የተለቀቀ እድሜ እንዲኖረን። በጉ ኢየሱስ ይመጣል። ሙሽራው ኢየሱስ ይመጣል። ማራናታ ኢየሱስ ይመጣልና፣ ሃሌሉያ። ወንጌልን እየሰበክን ኢየሱስ ያድናል እያልን ለሰዎች እየናገርን ባገኘነው አጋጣሚ ስለ ሙሽራው እያወራ እንድትመጣልን እጸልያለሁኝ። ምርኳችን ይመለስ፣ አእምሯችን ይባረክ። ክብር ላንተ ይሁን። ለሚሰሙኝ ሁሉ ጸጋ ይፍሰስ። ለእኔ ምሕረትና በረከት በቤቴ ይሁን። በኢየሱስ ክርስቶስ ስም ስትል ስማን። አሜን። ሃሌሉያ። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። ከተዘረፈ ዘመን እግዚአብሔር ያድነን። አሜን።